በመጠን የሚኖር ክርስቲያን ምን ጊዜም ሰላማዊ እንቅልፍ ነው ያለው። በመጠን የሚኖር ክርስቲያን ከሰው ጋር የማይጣላም ባልንጀሮቹንም አያማም። አንዳንዱ ሰው እኮ ከወንድሞቹ ከእህቶቹ ጋር የተኳረፈው በምን እንደሆነ ታውቃላችሁ? እነሱ ብዙ ሀብት እያላቸው ብዙ መኪና እያላቸው እኔ በእግሬ ሲሄድ ዝም አሉኝ ብሎ ነው እንዴ? በእግሩ ሲሄድ መኪና ያልሰጡትን ሰዎች እያሰበ እግር የሰጠውን እግዚአብሔርን ይረሳል። አያችሁት? እግዚአብሔር ላደረገለት ነገር ማመስገን ሲገባው ስላላደረጉለት ሰዎች ሲል እግዚአብሔርን ጨምሮ ያኮርፋል ማለት ነው። እንደውም ምን ይላል በመጨረሻ? እግዚአብሔርስ ቢሆን ለነሱ ለተለት እየጨመረላቸው ይሄዳል፣ ለኔ ግን ዝም ይለኛል ብሎ ለነሱ ለተለት ሀብታቸው ሲበዛ እየተመለከተ በእግዚአብሔር ላይ ቅያሞቱ እየጨመረ ይሄድበታል ማለት ነው። በእግዚአብሔር ላይ ቅያሞቱ እየጨመረ ይሄዳል። እውነት ለመናገር እግዚአብሔር ለዚህ ሰው የሰጠው ነገር ቀላል ነገር ነው እንዴ? እግዚአብሔር ለነዚያ ሰዎች ሀብት በጨመረ ቁጥር ከሀብታቸው እንዳይበሉለት የሚያደርግ የሚያስጨንቅ ነገርስ ጨምሮላቸው እንደሆነ ምን እናውቃለን? እነዚያን ሰዎች እኮ የሚያስጨንቋቸው ሰዎች በጣም ብዙ ናቸው። በብዙ ነገር ነው የሚጨንቁ። እነሱ ጋር የሚደርሰው ጭንቅ ሁሉ እናንተ ጋር ቢመጣ ትችሉታላችሁ? ከነጭንቃቸው ትተውላችሁ ወንበራቸውን ቢሰጧችሁ ትችሉታላችሁ? ስለማትችሉት ነው እግዚአብሔር ዝም ያላችሁ ወገኖቼ። የምትሸከሙትና የሰጣችሁ እግዚአብሔር የሰጠን የምንችለውን ነው። የማንችለውን ነገር አይሰጥም እግዚአብሔር። ስለዚህ ግድ የላችሁም፣ በመጠን እንኖር።